ምን ነው ፈጣሪ አንድ እንኳን የሚጣላ ሰው ተሰጣኛለህ ሰው ሁሉ ነገር ትቷል ማለት ነው እንዴ በዛ አይነት ጌታ ደረገ ሰው ተማሻል እንዴ በቀት አድርገኛለሽ ያይ ትይልክ ነጠላችን እንደረባ አድርጌ እዛ ሰፈር እየጣላለሁ ታዲያ ዝም ብዬ ጦሜን እውላለሁ እንዴ ጸባይ ጠፋ እንደሆነ ወይ ጉሩም ሰው ሁሉ ነገር ትቷል ወይንስ እንዴት ነው ልክ ታዲያ በዛ አይነት ምን ልትሆን ነው ማለት ነው ነጠላ ዘነብ መቃት ይሄ ነጠላ ነው ሰላቢ በጣም እኮ የሚገርም እኮ ነገር ነው እንዴ ደግሞ በሬ ላይ ምን ትሰራላችሁ እና ጅሬ እኔ እኮ የሚገርመኝ ትቦ ልኬ ቤት ለመግባት ነው ወይንስ የልኬ ቤት ምንድን ነው ተብሎ ነው እንደዚህ በየጠዋት የሚቆፋፈረው አይ ማማ ልኬ እኮ ኬብል ለማስገባት ነው አንዳች ነገር ያንከባልህ ምን ነው ማላቅ እንዳይመስልህ አናቅማ ስራችሁን እዚህ ትቦ ውስጥ እያደፈጣችሁ ሴቱ ውሃ ሊቀዳ ሲሄድ አናቃ አንተ እኔ ልኬ ኧረ ስለተነቃብህ ምኑን የተነቃው እኔ ልኬ ደግሞ ስማ ሁሉንም ነገር አውቃለሁ እዚህች አድፍጣችሁ የምታረጉትን እንደማንም ሴት እንዳልመስልህ አቅባለሁ አንተ ጎረምሳ እዚህ እኔ እንደሌላ በዚህ ጠንቀኛ ጊዜ አንተ እዚህች አድፍጣችሁ የምትሰሩትን እኔ ከማን አንሳለሁ አንተ እኔ ልኬ እኮ ሰፈርተኛ ሁሉ ሲለምነኝ እምቢ ብዬ ነው እንጂ አንተ እኔ ከማን አንሳለሁ አንተ ኧረ እንደ ትንሽ ይፈሩ ኧረ ራስህ ፈር ሲነቃበት ጊዜ ነው ትገዛው በምኑ ነው የምትነቁት ነቃውብህ እዚህ አድፍጠህ ሾላካ አሁን እርሱ ምኖት አሁን ከዚህ ላትሄድም እንደ አንተ ፈጣጣ ደግሞ ሲነቃበት ትንሽ አያፍርም እንደ ባካችሁ ነቃውብህ እዚህ ለማንከባለል እኔ ነቄ ነኝ እባክህ በስመ አብ ራስ ልኬ የኔ ልኬ መተፋፈር እንደዚህ ጥፋና ቁጭ በለው እንደ ባካችሁ ማለካ ፍቅር ጎረቤቴ ስራ ጎረቤቴ ጎዳና ነው ቤቴ ከሲ ጎረቤቴ አንተ ጎረቤት ነው እኔ ደግሞ ባለቤቴ ነው እሺ ከዚህ በፊት እንኳን ሲያንከባልህ ስራ ጠምቶ ነው ሌላ ነገር ደግሞ ኧረ እንደው መምጣን በሰበረው መጣች እቺ ነገረኛ ሴትዮ የሀገሩን ልታምሰው ደኩ ምን ይሻለናል እናንተዬ እንዴ ምን ሆነዋል እንዴ ከዛ መተው እዚህ ወረፋ የሚከቱት ደብደብኛ ምን አባሽ ከማን ይበልጣሉ ቆይ እሱ ከማን ይበልጣሉ ቢያንስ ካንቺ አይደለም እንዴ ወረፋ ያዘ እሱ ራስሽ ጉዳይ አንቺ ሴትዮ ነግሬሻለሁ አትንቀባረሪ አውቅሻለሁ ሁሉንም ነገር አውቀዋለሁ እሺ እኛ ሳናውቀውም እንዴ አናውቅሽም እንዴ አንቺ ተማብራት አቅም እንኳን እኮ የለሽም በቁራዝ አይደለ እንደ መተናፋነፍ 2 ብር 50 መክፈል አቅቶሽ የተቆረጠውን ጓረንቲ ነው እንዴ አንቺንስ ቢሆን የአንቺስ ጓረንቲ የትኛው ነው እስቲ ንገሪኛ ተቀጥሏል እሱ እንደውን ተቀጥሎ ወሬኛ ይሄም እንደው አመልጥሽም እና ምን አናውቀውም እንዴ ያንቺ ልጆች እኮ ተስክሪፕት አቅም እንኳን የላቸውም በትራስ እኮ ነው እቺ ጦልጧል የርጎ ዝንብ ማይጠራሽ አንቺ ነገርሽ አንቺ ሴትዮ እኔ በህጋም አንቺ ተናስራት ይኖርሽ እንዴ ነው አንቺ እኔ እኮ ልጆችን እኮ እንዳንቺ ሳይሆን እኮ በበረባቸው ሳይሆን በሸራ ጫማ እኮ አንቀባርሬ ነው እኮ የማሳድጋቸው እንዴ ያንቺ ልጆች ተስክሪፕቱ አቅም እንኳን አተው በቁራጭ እስክሪፕቶ ሲቸታቸው አይደል አቀብጡ ብዬ እኮ ነው ለኔ እንዴት ማቀበቻቸው ሊጓዙ ሊልሱት አንቺ ነገርሻለሁ እንዴ ሁላችንም እናውቃለን ምን ለማድረግ ነበረ ለመደባደብ ነበር እንዴ እንዴት ነው አንቺ ልጆችሽን ጠረ 6 ጠረ 7 ጠረ 8 አስከትቢ ስትባይ እንዴ ብለሽ ጠረ ሰው እስኪመጣልሽ ነው እንዴ የምትጠብቂው እና ምን ይጣበስ ምን ይጣበስልሻው ምን ይጣበስልሻው አንቺ ነገርሻለሁ አንቺ ታውቂኛለሽ ከማን ትበልጣለች ይቺ ምን አለ ታውቂኛለሽ እዛ ሰፈር እመጣለሁ ስትይ እዛ ሰፈር ታዲያ አሜሪካ እንግሊዝ ጠጥታ ምክር ቤት እዛ ሰፈር በመጣ አንቺ ከርካይነሽ እንጂ እንደው አሁን እመጣለሁ ምን አባሽ እንደምታረጊ እንዴ ሙሉ ቀን ዘፈንሽብኝሳ ምን አልሽ እንዴ ኤፍኤም ሬዲዮ ሙሉ ቀን ዘፈንሽ ነገርሻለሁ በኋላ በእጄ ሰበብ እንዳታውቂኛለሽ ውሃም አልቀዳበትም እንዴ ላንቺ ሲባል ሀገርና ቀበሌ አቋርጬ ልቅዳለሽ አመጣጥሽ እንዴት ነበረ ቆይ ይሄ ምንድነው እዚህ ጋር ለምን ያገባ አንቺ ምን ሆኛራ ስሚ ፈለግሽኝ እንዴ ነግሬሻለሁ ዋ አረጋም ተከላከሉኝ እንደሆነ ተከላከሉኝ አየሽልኝ አሽሻለሁ ዋ ነግሬሻለሁ እኮ ጉድ አቅማቸው ቢሮ ከይሲ መሆኑ ነው እንዴ በሆነውን እስካሁን ዘግተው ቁጭ የሚያደርጉት ይዝጋው ጎሽ መጡልን እስቲ እንደው
ትለበለቢያለሽ። እሱ ቆይ እስኪ እናይሻለን። ገላግሉ በሀገር አማርኛው አንቀዳበትም እንዴ? እንዴት ነው? ክልክል አለው እንዴ? ለእሷ ብቻ ነው እንዴ? አያ እኔ ስመጣ ነው የሚቀዳው። እኔ ስመጣ ነው የሚቀዳው። ለምን ትቀጃለሽ? ሁላ ትለበለበኛለች እንዴ? ለምን አትቀጂም? ወረፋ ይዘሽ እና ቆይ ምን ለመሆን ነው? እንዴት ነው ውሃ አትቀጂም ተብዬ ከተከለከልኩ አንደኛውን ንገሪኝና በቃ እንደፈለገሽ ሁኛ። ስነ ስርዓት። አንቺ ሴትዮ እንዴት ነው እንደዚህ የሚያደርግሽ? እንዴት ምንድን ነው እንደዚህ የምትሆኚው? በስነ ስርዓት አትቀጂም እንዴ? እኮ እንደ ውሃ አስቀጅነቴ ይመለከተኛል። ስሜ ልጄ፣ እኔ ስትመጪ ተዚያም አይቼሻለሁ። ነገር ብሎሽ እንዴት ነው ነገሩ? የፋረጋችሁትና ቁጭ አላችሁ እኮኖኛችሁና የፋረጋችሁ ተይ ነግሬሻለሁ። ተይ ይልቅ እንዲልከሰከሱ ለዛች ምስኪን ሚስት ወጣ ይዘውባትና አዛኛ ትመስይም። አሁን እንዲያው ከዚህ በፊት በስድብ ራቁቷን አላስቀረሽ። ታዲያ አስቀራት እራሷ ነገር ፈልጋኝ ነው። ነገር ከተፈለኩ ደግሞ አንቺ ነሽ እንደሚያቅለበልብሽ ማንም የፈራሽ መስሎሽ ኖረ? እኔን አንቺን እራስሽ በህግ አምላክ ይቅርብሽ። ህግ የምታውቂ ቢሆን ተይ እሷ እኔ ነግሬሻለሁ። አንቺ ዘግቼው ነው የሚሄደው። ለምን አልበቃሽም እንዴ? ሞትብሻለሁ